የዚህን ፊልም መጨረሻ ማየት አለባችሁ። እኔን ግን ለማገዝ ይህን ቪዲዮ ላይክ አድርጉ፣ ቻናሌን ደግሞ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ብርዱ ከባድ እንደነበር ግልጽ ነበር። ሆኖም ግን ሪቬራ ልብሷን በሙሉ አውልቃ ሰውነቷን ብቻ ለመሸፈን የውስጥ ልብሷን አስቀረች። ከዚያ በጥልቀት ተነፈሰችና ወደ በረዶ ሐይቅ ውስጥ ገባች። ግን ውሃው ከገመተችው በላይ ቀዝቃዛ ነበር። በጥቂት እርምጃዎች ብቻ በፍርሃት ወደ ባህሩ ዳርቻ ተመለሰች። ልብሷን እንደገና ከለበሰች በኋላ አንድ የዛፍ ቅርንጫፍ አግኝታ ወደ ውሃ ውስጥ ገፋችው። ቅርንጫፉ የሚሰጠውን መንሳፈፍ ተጠቅማ ወደ ሐይቁ መሃል ለመዋኘት ሞከረች። በልብሷና በቅርንጫፉ እርዳታ በፍጥነት ወደ መድረሻውም ደረሰች። በሐይቁ ግርጌ አንድ ትንሽ የተከሰከሰ አውሮፕላን እንዳለ አወቀች። እናም እሷ ደግሞ ከአደጋው የተረፈችው ብቸኛ ሰው ነበረች። መጀመሪያ ላይ አንድ ባልደረባዋ ተርፎ ነበር፣ ነገር ግን በሕክምና እጦት በከባድ ደም መፍሰስ ሞቷል። አሁን እሷ ብቻዋን በምድረ በዳ ቀርታለች። ስለዚህ ለመትረፍ የሚያስችሏትን ነገሮች ለማግኘት አደጋ መውሰድም ነበረባት። አውሮፕላኑን በጥንቃቄ ከፈለገች በኋላ 2 ቦርሳዎችን አገኘች። ነገር ግን ወደ ኋላ ስትመለስ ድንገተኛ የሆነ ጩኸት ከባህሩ ዳርቻ መጣ። ቀረብ ብላ ስትመለከት አንድ ትልቅ ቡናማ ድብ ነበር። ክብደቱ ከ1 ቶን በላይ የሚመስል ነበር። እሷም ወደ ባህሩ ዳርቻ ለመሄድ በጣም ፈራች። ስለዚህ ድቡን ለማስፈራራት ጮክ ብላ መጮህ ጀመረች። ግን ድቡ ትኩረት አልሰጣትም። እንዲያውም የመጨረሻውን የቸኮሌት ፓኬጅ በላባት። ያለ እርሷ የመጨረሻ ምግቧ ነበር። ድቡ ወደ ባልደረባዋ አስክሬን ተራመደ። ይህን ስትመለከት ሪቬራ ወዲያው ተናደደች። እንደ እናት ነብር ጮኸችና በመጨረሻም ድቡን ማስፈራራት ቻለች። ደህና መሆኑን ካረጋገጠች በኋላ በሙሉ ኃይሏ ተጠቅማ ወደ ባህሩ ዳርቻ ዋኘች። በመጀመሪያ ያደረገችው ነገር አንዱን ቦርሳ መክፈት ነበር። ነገር ግን በውስጡ የነበረው ላፕቶፕና ኬብሎች እና ለእርሷ የማይጠቅሙ የልብስ ስፌት ዕቃዎችና መነጽሮች ብቻ ነበሩ። ምርጫ አልነበራትም። ተስፋዋን በሌላኛው ቦርሳ ላይ ማድረግ ነበረባት። ሆኖም ስትከፍተው ደነገጠች። ቦርሳው በገንዘብ የተሞላ ነበር እና ሁሉም እውነተኛ ገንዘቦች ናቸው። ግን ደስ ሊላት አልቻለም። ምክንያቱም አሁን ያ ገንዘብ ለእርሷ ምንም የማይጠቅም የወረቀት ክምር ብቻ ነው። የባልደረባዋን አስክሬን እያየች ድቡ ተመልሶ ሊበላው እንደሚመጣ ተጨነቀች። ስለዚህ በፍጥነት ጎትታ አርቃ ወሰደችው። ከዚያም ጉድጓድ ቆፍራም ቀበረችው። ከዚያ በኋላ የውሃና የምግብ ችግሮችን እንዴት መፍታት እንዳለባት ማሰብ ጀመረች። ምንም እንኳን ብዙ ንጹህ ውሃ በአካባቢው ቢኖርም ከእንስሳት ቆሻሻ ጋር የተቀላቀለ ስለሆነ በቀላሉ መመረዝ ሊያስከትሉ በሚችሉ ባክቴሪያዎች የተሞላ ነበር። ስለዚህ ከመጠጣቷ በፊት ውሃውን ማፍላት ነበረባት። ግን እዚህ ምንም የእሳት ምንጭ ማግኘት አልቻለችም። በጣም ተስፋ በቆረጠች ጊዜ የገንዘብ ቦርሳው ሐሳብ ሰጣት። ብዙ የገንዘብ ጥቅሎችን ወስዳ መሬት ላይ ዘረጋችው። ከዚያም መነጽሯን እንደ ማብለያ ሌንስ ተጠቅማ የፀሐይ ብርሃን አሰባሰበች። ብዙም ሳይቆይ ጭስ ከገንዘቡ መውጣት ጀመረ። በፍጥነት ጎንበስ ብላ በእርጋታ ተነፈሰችበት። ለጽናቷ ምስጋና ይግባውና በመጨረሻ እሳት መፍጠር ቻለች። ይህ በጣም አስደስቷት ነበር። እንደ ትንሽ ልጅ ተደስታም ነበር። ከሁሉም በላይ እሳት ማለት የህይወት ቀጣይነት ማለት ነበር። በአቅራቢያዋ አንድ የጠፍጣፋ ፍርስራሽ አገኘች እና ድንጋዮችን ተጠቅማ ወደ ማሰሮ ቀየረችው። የማያፈስ መሆኑን ካረጋገጠች በኋላ በጸጥታ መጠበቅ ጀመረች። ውሃው መፍላት ጀመረ። ለቀናት ከጠማት በኋላ በመጨረሻም የሞቀ ውሃ ጠጣች። የመጠጥ ውሃ ችግር ከተፈታ በኋላ ቀጥሎ ደግሞ ምግብ መፈለግ ነበረባት። ስለዚህ አንድ ቅርንጫፍ ወሰደች። የጥጥ ክር አጥብቃ አስራበት። ከዚያም የጆሮ ጌጧን እንደ መቃት ተጠቀመችበት። ያለ ማጥመጃ አሳ ለማጥመድ ሞከረች። ከጥቂት ጊዜ በኋላ አንድ አሳ መንጠቆን ነከሰው። ነገር ግን በደንብ ስትጎትተው የጥጥ ክሩ ድንገት ተበጠሰ። በውሃው ውስጥ ምግብ ማግኘት ስላልቻለች እድሏን በጫካ ውስጥ ለመሞከር ወሰነች። ለብዙ ኪሎ ሜትሮች ከተጓዘች በኋላ በመጨረሻ በዱር ፍሬዎች የተሞላ ቁጥቋጦን አገኘች። ነገር ግን ወዲያውኑ አልበላችውም። ይልቁንም የተለያዩ አይነቶችን መረጠች። ወደ ጠርሙዞችም አስቀመጠችው። ከዚያም ወደ ማረፊያው ቦታ ተመልሳ አጠበቻቸውና ለየቻቸው። እነዚያ የብሉቤሪ የሚመስሉ ፍሬዎች መርዛማ ስለመሆናቸው እርግጠኛ አልነበረችም። ነገር ግን በረሃብ ልትሞት ደርሳ ነበረ።
አንዱን አይነት በጥንቃቄ መርጣ ለመሞከር ወሰነች። ጥቂት ካኘከችው በኋላ ጣዕሙ ጥሩ ሆኖ አገኘችው። ስለዚህ ሳታምነታ ተስገብግባ መብላት ጀመረች። ሆኖም እነዚያ ፍሬዎች በእርግጥ መርዛማ እንደሆኑ አታውቅም ነበር። በሌሊት ወደ ላይ ወደ ታች አጣደፋት። ሰውነቷ ደካማና የዛለ ሆነ። በችግር ውስጥ እያለች የቡናማውን ድብ አስታወሰች። ድቡ በዚያ አካባቢ ስለሚኖር የትኞቹ ፍሬዎች ለመብላት ደህና እንደሆኑ ማወቅ አለበት። ስለዚህ ጎህ ሲቀድ የድቡን የቆዩ ኩበቶች አገኘች እና በውስጣቸው ያልተፈጩትን ፍሬዎች በጥንቃቄ መረመረች። ቀለሞቹን ካነጻጸረች በኋላ ጥቁር የሆኑት ለመብላት ደህና እንደሆኑ አወቀች። ደህንነት ለመጠበቅ ትንሽ ክፍል ብቻ በላች። ከዚያም ተኛች እና የሰውነቷን ምላሽ በጸጥታ መጠበቅ ጀመረች። ከአንድ ሰዓት በኋላ በራሷ ላይ ምንም ችግር እንደሌለባት አየች። ስለዚህ ጥቁር ፍሬዎቹ አስተማማኝ ነበሩ። በፍጥነት ወደ ቁጥቋጦዎቹ ተመለሰችና ብዙ ጥቁር ፍሬዎችን መለቃቀም ጀመረች። ከባድ ዝናብ መዝነብ ጀመረ። ፍሬ መሰብሰቡን ማቆም ነበረባት እና መጠለያ ፍለጋ ወደ ሰፈሯ ተመለሰች። ከመጠለሏ በፊት ልትጠቀምባቸው የምትችላቸውን ጠርሙዞች በሙሉ ባዶ አድርጋ የዝናብ ውሃ ለመሰብሰብ መሬት ላይ አስቀመጠች። ንጹህ ስለሆነ ይህ ደግሞ ውሃ የማፍላት ጊዜን ይቆጥብላታል። ወደ አንድ የዛፍ ጉድጓድ ውስጥ ገባችና ዝናቡ እስኪቆም በጸጥታ ጠበቀች። ዝናቡ ግን እስከ ምሽት ዘገየ። በዚያን ጊዜ ሁሉም ጠርሙዞች በውሃ ተሞልተው ነበር። ልትሰበስባቸው ስትል ወደ ተራራው አናት ቀና ብላ ተመለከተች እና አንድ ነገር አሰበች። ስለዚህ አንዳንድ የፕላስቲክ ገመዶችን ይዛ ወደ ተራራው መሄድ ጀመረች። እንዳትጠፋ የፕላስቲክ ገመዶችን በዛፎች ላይ አስራለች። ብዙም ሳትቆይ አናት ላይ ደረሰች እና በእርግጥም በሩቅ ተራራ ላይ ብርሃንን አየች። ይሄ ማለት በዚያ አቅጣጫ ሰዎች ይኖራሉ ማለት ነው። በማለዳ ተነሳች። ጠቃሚ የሆኑትን ነገሮች በሙሉ በአንድ ቦርሳ ውስጥ ከተተች። በኋላም እየሄደች ምልክቶችን እየተወች በእርምጃ ቀጠለች። ነገር ግን ስትሄድ በድንገት መሬት ላይ አዲስ የእግር አሻራ አስተዋለች። ሌላ ሰው እዚህ ይኖር ይሆን? በደስታ የእግር አሻራውን ተከተለች። ነገር ግን ብዙም ሳትቆይ የራሷን ምልክቶች በአንድ ዛፍ ላይ አየች። ከዚያ በኋላ ነው ሁሉም የእግር አሻራዎች በራሷ የተተወ መሆናቸውን የተገነዘበችው። ተበላሸች። ይሄ ማለት ጠፍታለች ማለት ነው። አዲስ እቅድ ለማውጣት ወደ ሰፈሯ ተመለሰች። መርፌ ያገኘችና ከሰዓቷ ማግኔት ጋር አሸችው። ከዚያም በጠርሙዝ ውሃ ውስጥ አስቀመጠችው። ቀላል ኮምፓስ ተሰራ። በትክክለኛው መንገድ መሄድ ጀመረች። ምን ያክል እንደሄደች አታውቅም ነበር። ሰውነቷ ሙሉ በሙሉ ደክሞ ነበር። ከባድ ቦርሳዋ ትልቁ ሸክም ሆነባት። ስለዚህ እየሄደች ነገሮችን መጣል ጀመረች። ነገር ግን ብዙም ሳትቆይ አስፈሪ ነገር አየች። የጣለችውን ተመሳሳይ ገንዘብ አገኘች። ይሄ ማለት በተራሮች ላይ እየዞረች ነው። ፈርታ ኮምፓሷን አወጣች። ነገር ግን መርፌው ማግኔት አጥቶ ነበር። ከዚህ የባሰ ደግሞ ስትወጣ ሰዓቷን አልወሰደችውም ነበር። ተስፋ በቆረጠችበት ጊዜ ድንገት ከኋላዋ ድምፅ መጣ። የዱር እንስሳ እንዳይሆን ፈርታ በፍጥነት ወደ ዛፍ ላይ መውጣት ጀመረች። ነገር ግን ግማሽ መንገድ ላይ እንደሄደች ቅርንጫፉ ተሰበረ። ተገልብጣ ቀረች። ከዚያ በኋላ የድምፁ ምንጭ ታየ። እሱም ትንሽዬ እንስሳ ነበር። የተወጠረው ልቧ በመጨረሻ ተረጋጋ። ከድካም የተነሳ በድንገት አንቀላፋች። ድንገት የአንድ ሞተር ድምፅ አነቃት። ቀና ብላ ስትመለከት ሄሊኮፕተር ነበረ። እርዳታ ለማግኘት ጮኸች። የረገጠችበትን ሳታስተውል ተንሸራተተችና ወደ ዋሻ ውስጥ ወደቀች። እንደ ዕድል ሆኖ አልሞተችም። ነገር ግን የታችኛው ሰውነቷ በድንጋይ ተያዘ። ጭንቅላቷ ደግሞ በከፍተኛ ሁኔታ ተጎድቶ ነበር። ያለ ሕክምና ሕይወቷ አደጋ ላይ ነበር። ነገር ግን እዚህ ምንም ማዳኝ የለም። ለመትረፍ ከፈለገች በራሷ ላይ መተማመን ነበረባት። ከቦርሳዋ ሻርፕ አወጣችና እንደ ፋሻ በጭንቅላቷ ላይ ጠቀለለችው። ከዚያም ድንጋይ አግኝታ እሷን የያዘውን ቋጥኝ ለመስበር ሞከረች። የማይቻል ቢመስልም ሌላ ምርጫ ግን የላትም። ለመትረፍ መምታቱን መቀጠል ነበረባት። ጽናት ካለው ጥረት በኋላ በመጨረሻ የድንጋዩን ክፍል ሰበረችው። ከዚያም በሙሉ ኃይሏ እግሮቿን ነፃ ለማውጣት ጎተተች። ለተወሰነ ጊዜ ካረፈች በኋላ ከዋሻው ለመውጣት ሞከረች። ነገር ግን መግቢያው ከእርሷ በላይ ከ10 ሜትር በላይ ነበር። ለስላሳው ግድግዳ መውጣት የማይቻል ነበር። ተስፋ ልትቆርጥ ስትል
ከግድግዳው ጀርባ ሌላ መውጫ አየች። ነገር ግን ስትደርስበት ገደል ላይ መሆኗን አወቀች። በሁለቱም በኩል የምትወጣበት ቦታ አልነበረው። ሆኖም ግን ብቸኛ መውጫዋ ስለነበር ሁሉንም አደጋ ለመውሰድ ወሰነች። ያን ጊዜ ግን ከእግሯ በታች ያለው ድንጋይ በድንገት ተንሸራተተ። እግዚአብሔር ይመስገን የዛፍ ቅርንጫፍ መውደቋን አቀለለላት፣ ተረፈች። ነገር ግን ሰውነቷ በሙሉ ተደብድቦ ነበር እና አንደኛው እግሯ ተሰበረ። ሕመሙ ከባድ ነበር፣ ግን የመኖር ፍላጎቷ እንድትቀጥል አደረጋት። እንድትራመድ የሚረዳት ቅርንጫፍ አገኘች። ከዚያም ሕመሙን ችላ ብላ ቆመች እና ለመትረፍ ደመነፍሷን እየተከተለች መራመድ ጀመረች። ምሽት ሲደርስ አንድ ተራራ ጫፍ ላይ ደረሰች። ከፊቷ ያለውን አስደናቂ የሰሜን ወገብ ብርሃን ስትመለከት አልፎ አልፎ የሚሰማ የመረጋጋት ስሜት ተሰማት። በጠዋቱ ነቃች እና በክራንቿ መራመዷን ቀጠለች። እንደገና ዝናብ መዝነብ ጀመረ። ለተራበችና ለቀዘቀዘች ሰው ይህ ንጹህ ስቃይ ነበር። ሆኖም ግን ከእንግዲህ አላመለጠችም። በጸጥታ መሬት ላይ ተኛች። ዝናቡ እንዲያጥባትም ፈቀደች። አውሎ ነፋሱ ሲያልፍ ጫካው እንደገና ጸጥ አለ። ግን ለመንቀሳቀስ በጣም ደክሟት ነበር። መሄድ አልቻለችም። በአቅራቢያዋም ድምፅ ሰማች። በፍጥነት ወደ ድምፁ አመራች። ነገር ግን የፈሰሰ የውሃ ድምፅ መሆኑን ተረዳች። ተስፋዋ እንደገና ተሰበረ። ነገር ግን ከተረጋጋች በኋላ የሚፈሰውን ወንዝ ተመለከተችና አንድ ሐሳብ መጣላት። የተጎዳ ሰውነቷን ከመጎተት ይልቅ በወንዙ ላይ መንሳፈፍ ትችላለች። መኖር ወይም መሞት። ወፍራም ቅርንጫፍ አገኘችና ሳታመነታ ወደ ወንዙ ዘለለች። ብዙም ሳትቆይ በውሃው ፍሰት ወደ ታች ተወሰደች። ነገር ግን ውሃው በጣም አስቸጋሪ ነበር። ቅርንጫፉን ልትይዘው አልቻለችም። ያለ እርሱ ድጋፍ መተንፈስ አልቻለችም እና ብዙም ሳትቆይ ራሷ ሳተች። በመጨረሻ ግን እድሏ ሆኖ ወንዙን ወደ ታች የወረዱ ሁለት አሳ አጥማጆች አገኟት። እናም አተረፏት። በመጨረሻም መትረፍ ቻለች። ታሪኩን ከወደዳችሁት ቪዲዮ ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ አበረታቱን።